አራ ወገን የዩሊያን አልቫሬዝ ዝውውር ጉዳይ ነገር ግለቱ ከፍ ብሏል። በቃ ሳምንት ለቀረው የዝውውር መስኮት እንደሱ አነጋጋሪና በዚህ ሰዓት ጡዘቱ ከፍ ያለ የዝውውር መረጃ ያለ አይመስለኝም። ከደቂቃዎች በፊት ባርሴሎናዎች በፕሬዝዳንታቸው ላፖርታ አማካኝነት አትሌቲኮች እሱን የመሸጥ ውሳኔ ካሳለፉ ፍላጎት እንዳላቸው ተናግሮ እንደነበረ የሚታወስ ነው። አሁን ላይ ደግሞ አትሌቲኮ ማድሪዶች ለማርካ ሌላ ስቴትመንት ሰጥተው ነበረ። በጣም አነጋጋሪ የሆነ ስቴትመንት ነበረ። ለባርሴሎናዎችም ይህንን ተጫዋቾች እንደማያገኙት የሚያሳይ ስቴትመንት ነበረ ማለት ነው። ምን እንዳሉ አካፍላችኋለሁ። ስለዚህ አትሌቲኮ ማድሪዶች እሱን የመሸጥ ፍላጎት ለባርሴሎና ከሌላቸው ለአርሰናል የመሸጥ ፍላጎት ያላቸው ሙሉ በሙሉ ማለት ይቻላል ተጫዋቹ ብቻ ነው ወደ ባርሴሎና የሚሄድ ፍላጎት ያለው። ያንን በማስታረቅ ጫና ፈጥሮበት ለአርሰናል የመሸጥ ፍላጎት እንዳላቸው ነው የተነገረ ያለው። ግን አትሌቲኮዎች ምንድነው ያሉት የሚለውን ላካፍላችሁ። እንግዲህ ዩሊያን አልቫሬዝ እንደ ተጠቂ ነው እየታየ ያለው። በሱ ዝውውር ጉዳይ ግን ተጠቂዎቹ እኛ ነን። ባርሴሎናዎች በገንዘብም እንዲሁም ደግሞ በማህበራዊ ጉዳዮችም ጎርተውና ለባርሴሎና እሱን የመሸጥ እድል ያለው 0% ነው። ይሄ ስለ ገንዘብ ሳይሆን ስለ ክብር ነው። በብዙ ውሸቶችና ግማሽ እውነቶች ዘመቻ ተፈጥሮብናል። ለዚህ ዋጋ የሚከፍለው ብቸኛው ደግሞ አትሌቲኮ ማድሪድ ነው ሲሉ ተደምጠዋል ማለት ነው። ብቻ ነገራቶች በጣም ከሯል በተጫዋቹ ዝውውር ዙሪያ። ዩሊያን አልቫሬዝ ዛሬ ልምምድ ላይ አሞታል ተብሎ እንዳልተገኘ የሚታወቅ ነው። አሞት ይሁን አይሆን ግን እስካሁን ምንም የተረጋገጠ ነገር የለም። የተሰጠን ነገር ግን እንዳመመው የሚያሳይ ነው ማለት ነው። ኤኒዌይ በሱ ዝውውር ዙሪያ አሁን ነገራቶች ጡዘታቸው ከፍ ብሏል። አትሌቲኮ ማድሪዶች ዩሊያን አልቫሬዝን የምታስቡ ከሆነ ባርሴሎናዎች አፍንጫችሁን ላሱ እያሏቸው ይገኛሉ። አርሰናል ደግሞ እሱን ፈልጎ እንግዲህ በዚህ ሰዓት የሱን ዝውውር ሁኔታ በደንብ እየተከታተለ እንደሚገኝ ነው እየተነገረ የሚገኘው። ስለዚህ ተጫዋቹ ወደ እንግሊዝ የመመለስ ፍላጎት ካለው አልፈልግም ብሎ በግልጽ ቢናገርም ወደ አርሰናል የሚሄድ እድል እንዳለው ነው እየተነገረ የሚገኘው። ከዛ ውጪ ግን ለባርሴሎናዎች አትሌቲኮ ማድሪዶች ቢፈልጉትም እንኳን የሚፈልጉትን ገንዘብ ቢያቀርቡ እንኳን የመሸጥ ፍላጎት እንደሌላቸው ነገሩን የክብር ጉዳይ እንዳደረጉት ነው እየተነገረ ያለው። ስለዚህ ዝውውር እናንተ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሰበር የተባሉ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ፎሎ ማድረጋችሁ እንዳይረሳ። በስተመጨረሻም ጁሊያን አልቫሬዝ ለአርሰናል በሩን ክፍት እንዳደረገ ይሄው ማርካ ዘግቧል። በአርሰናል በኩልም እንደ ኤፍሲ አምደኖች ዘገባ እንግዲህ የአርሰናል ሰዎች ዝውውሩን እንደሚጨርሱ ኮንፊደንስ እንዳላቸው ዘግበዋል። ዛሬ እንግዲህ በአትሌቲኮና በባርሳ በኩል ትንሽ ሰጣ ገባ ነበርና የአትሌቲኮ ፕሬዚዳንቶች እንደተናገሩት ባርሴሎና ልጁን የማግኘት እድሉ 0% ነው ብለዋል እና ከዛ በኋላ ምን ውሳኔውን አስተላልፏል እየተባለ ያለው ከታማኝ ምንጮች ደግሞ መረጃ ስናገኝ ወየላቸዋለሁኝ። ኢሚሊያኖ ማርቲኔዝ ራሱን ለቼልሲ አቅርቧል ይለናል ዴቪድ ኦርኔስተን። እንግዲህ አስቶን ቪላዎችም 8.6 ሚሊዮን ፓውንድ ይፈልጋሉ ከዝውውሩ። ሊቨርፑሎች እስማኤል አሳርን ከክሪስታል ፓላስ ለማስፈረም የዝውውር ጥያቄ እንዳቀረቡ ዴቪድ ኦርኔስተን እና ፋብሪዚዮ ሮማኖ አረጋግጠዋል። አትሌቲኮ ማድሪዶች ጋብሪኤል ጀሱስ ላይ ፍላጎት አሳይተዋል ይለናል ሚጌል ደላኒ። የጋብሪኤል ጀሱስ በኩል እየወጡ ባሉ መረጃዎች ግን አርሰናል ቤት ያው ኮንትራቱ እስከሚያልቅ መቆየት ይፈልጋል፣ ሶስተኛ ምርጫ ሆኖ ይላሉ። በጣም እየቀለደብን ያለው። ሰንደርላንዶች ጃክ ግሪሊሽን ከሲቲ ለማስፈረም እየሰሩ እንደሆነ ፋብሪዚዮ ሮማኖ ዘግቧል። ጋላታሳራዮች ራፋኤል ሊያውን ከኤሲ ሚላን ለማስፈረም እንደተቃረሙ ያጊዝ ዘግቧል። ፋብሪዚዮ ሮማኖ ማረጋግጦታል። ውሃ እያሰሰቅ ይወስዳል። ውሸት ሲበዛ እውነት ይሆናል አለ። የምን ጥቅም መስማማት ነው? ምን አባህ ነው የምትጠቃቀመው? ማን አባህ ነው ተጠቅም የፈቀደልህ? ቀልድ ነው እንዴ? እንዴ የወርቁን ዋንጫ ልትሰጠው በዛ ነው ጥቅሙ እሱን የተሰማማው? ቀልድ ነው እንዴ? ተመራቃችሁ እንዴ? ለጭዌው ድምቀት መስሎኝ። አረ ለደረች ወይ መተኝም እናቴ ለደረች ወይ መተኝም ተናግራለሁ። በዚህ ሰዓት የአርሰናል ደጋፊ ከመሆን በላይ ምን የሚያስደስት ነገር አለ? በቋጠሮ የማይረታ ባስ ብታቆም የማይደንቀው ብትጫወት የሚበታትን ፍጹም ተመሳሳይ አቋም ያለው አሸናፊነት በደም ስሩ ውስጥ የሚመላለስ ቡድን ጥራ ካልከኝ አንድ ስም እጠራልሃለሁ። ቀይና ነጭ ለባሾቹ መድፉ አርማቸው የሆነ መገኛቸው ከሰሜን ለንደን አርሰናል እልሃለሁ። መድፈኞቹ ያምናውን ስህተት አልደገሙትም። ለአርሰናል ደጋፊ ምሽቱ ሰላም ነው፣ አሸወይና ነው። ደስታችሁ እንዴት ነበር? ጻፉልኝ። ጁሊያን አልቫሬዝ አርሰናልን መጠቀሚያ ሊያረገው ነው የምትሉ ሰዎች ግን ምናችሁን ነው የሚያማችሁ? አትሌቲኮ ማድሪዶች አልቫሬዝን ለባርሴሎና የመሸጥ እድላቸው 0% ነው። ከባርሴሎና ውጪ ለማንኛውም ክለብ ክፍት አድርገዋል። የሚፈልጉት ግን 111 ሚሊዮን ፓውንድ ወይንም ደግሞ 130 ዩሮ ነው ማለት ነው። ይህንን ማቅረብ የሚችል ማንኛውም ክለብ መጥቶ መደራደር ይችላል ማለት ነው። ይሄን ማድረግ የሚችለው ደግሞ ብቸኛው ክለብ አርሰናል ነው። ሌላ ፈላጊ እስካሁን ብቅ አላለም። ታዲያ የዝውውር መስኮቱ ሊዘጋ ጥቂት ቀናት ብቻ ነው የቀረው። ጁሊያን አልቫሬዝም ሌላ ምርጫ የለውም። ወደ ገናናውና የእንግሊዙ ሻምፒዮን
አርሰናል መቀላቀል እንደሚፈልግ ምንም ጥርጥር የለውም። አትሌቲኮ ማድሪድ ቤት ውስጥ እየታየ ያለውን ውዥንብር እናንተ ታውቃላችሁ። ባለፈው ወደ ሜዳ ሲገባ ሲጫወት በእያንዳንዱ ደቂቃ ሲጮውበት ነበረ። ጁሊያን አልቫሬዝም ያ ነገር ምቾት አልተሰማውም። ወደ አርሰናል አይቀላቀልም ብላችሁ ታስባላችሁ? ታዲያ እንዳታስቡ፣ ይመቻችሁ። እግረ መንገዴን ልንገራችሁ ብዬ ነው። አትሌቲኮ ማድሪዶች ጁ አልቫሬዝን ለባርሳ የመሸጥ እድላቸው 0% መሆኑን በአሁኑ ሰዓት እንግዲህ ጋዜጠኛ ፋብሪዚዮ ሮማኖ እየዘገበ ይገኛል። ማለት እንግዲህ አልቫሬዝ የመጨረሻ እድሉ እንግዲህ ወደ እነዚህ ሁለቱ ክለቦች ይሆናል ማለት ነው፣ ወይ አርሰናልን ወይ ቼልሲም እንግዲህ በቅርቡ ተጫዋቹን ለማስፈረም ፍላጎት እንዳሉ በርካታ ሚዲያዎች እንግዲህ እየዘገቡ ነው የሚገኘው ማለት ነው። ሰው እንዲያስፈርማል። እኛ ሳርም ውድቅ ተደረገ 50 ለማንኛውም ይታወቃል እኮ 50 ውድቅ እንደሚያደርጉ ግልጽ ነው። ግን ያው ቅድም ብያቸዋለሁ ቪዲዮ መጨረሻ ላይ ጋላታሳራይም ጠይቆ ለመሸጥ ፍላጎት አልነበራቸውም። የእሱን ተተኪ ካላገኙት ላይ ሽጡ ይችላሉ። ብቻ ቢሳካልን ጥሩ ነው ብያቸዋለሁ። ሊቨርፑል ላይ ምናልባት ክለባችን ሊቨርፑል ያው እስቲ ያለው ሁኔታ እያጣራ ነው እስካሁን አላቅም። ዘንድሮ አላቅም። አረ ምንድነው እንዲሆነብን? አረ መሐመድ ሳላ ስንቱን ችለን ነበር። ኡፍ ነገር ከረረ ጦዘ ይልሃል ጋይስ። ኑ እስቲ ጉድ ልንገራችሁ። ሁሊያን አልቫሬዝ ጉዳይ እንግዲህ የዝውውር መስኮት እስካልተጠናቀቀ እስካልተዘጋ ድረስ እስከ ፊታችን ማክሰኞ የሚቀጥል ነው የሚሆነው። ነገሮች በጣም እየተወሳሰቡ ነው። ዛሬ እንግዲህ ሁዋን ላፖርታ በባርሴሎና በኩል ወጥቶ ንግግር አድርጓል። ስለ ሁሊያን አልቫሬዝ መልእክት አስተላልፏል። በተቃራኒ ወዲያው ደግሞ አትሌቲኮ ማድሪዶች እንደ ክለብ ደግሞ በማርካ በኩል መግለጫ ይፋዊ መግለጫ አውጥተዋል። አርሰናል አሁንም ከዚህ ተጫዋች ጋር ስሙ እየተያዘ ነው። እንግዲህ ዛሬ ምን ተፈጠረ መሰላችሁ? ሁዋን ላፖርታ የባርሴሎናው ፕሬዝዳንት ወጥቶ እንግዲህ እኛ በዚህ ጉዳይ ላይ ብዙ ጫጫታ እየሰማን ነው፣ በሁሊያን አልቫሬዝ ወደ ባርሴሎና ዝውውር ጉዳይ ማለታቸው ነው። ነገር ግን ይህንን ጫጫታ የፈጠርነው እኛ አይደለንም። እኛ ኦፈር አቅርበናል። በግልጽ በስልክ ደውዬ ለአትሌቲኮ ማድሪድ ሰዎች የግዢ ኦፈር ወይም ጥያቄ አቅርበናል። ነገር ግን እኛ አንሸጠውም ተጫዋቹን ካሉን በኋላ ትተነው ነበር። አሁን ግን በብዙ ሚዲያዎችና በታማኝ ምንጮች እየሰማ ነው፣ በቅርብ ሰዎችም እንደሰማ ነው ከሆነ ሁሊያን አልቫሬዝም ከባርሴሎና ውጪ ወደ ሌሎች ክለቦች ለመሸጥ ክፍት መሆናቸውና ተጫዋቹን መሸጥ እንደሚፈልጉ ሰምተናል። አትሌቲኮ ማድሪዶች ምናልባትም ይህን ተጫዋች ለመሸጥ ከወሰኑ ለኛ እንዲሸጡልን ለኛ እንዲያሳውቁን እንፈልጋለን። አሁንም ኦፈሩ ጠረጴዛ ላይ ያለው ነገር ግን ለአትሌቲኮ ማድሪዶች የተለየ ክብር አለን በማለት ሁዋን ላፖርታ መልእክታቸውን በባርሴሎና ሶሻል ሚዲያ በይፋ ገጾቻቸው ላይ ተለቆ ነበር። ወዲያው ታዲያ አትሌቲኮ ማድሪዶች የመልስ የምትሰጡበት አትሌቲኮች እንዳሉት ከሆነ ይሄ ተጫዋች ባርሴሎናን የመቀላቀል ቻንሱ 0 ነው። ተጫዋቹ ቪክቲማይዝ ተደርጓል ወይም ደግሞ እንደ ተጠቂ እንደ ተበዳይ ተደርጎ በብዙ ሁኔታዎች ስለ ተጫዋቹ መበደል እየተወራ ነው። ነገር ግን የተበደልነው እኛ ነን። ባርሴሎና እኛ ላይ ማህበራዊ ኢኮኖሚያዊ ተጽዕኖ አምጥቶብናል። ይህንን ተጫዋች መሸጥ እንኳን ብንፈልግ ለባርሴሎና ፈጽመን አንሸጠውም። ባርሴሎናን የመቀላቀል ቻንሱ 0% ነው በማለት እንግዲህ በጣም ፈጣን ምላሽ ነው እንግዲህ ለሁዋን ላፖርታ መልእክት ያስተላለፉት ማለት ነው። ታዲያ በዚህ ላይም እንግዲህ እነዛ አትሌቲክ ታማኞቹ መርጮች እንደዚሁም ደግሞ እነ ዴላኒ እንደገለጹት ከሆነ አሁንም አርሰናል ቁጭ ብሎ አርሰናል ደግሞ አሰብስፎን እየጠበቀ ያለው ለዚህ ተጫዋች የዝውውር ሂሳብ ለማቅረብ ተጫዋቹ አርሰናልን ለመቀላቀል ወሰኛለሁ የምትለዋን ወሳኝ የፍላጎት ፍሬዟን ነው እየጠበቀ የሚገኙ እንጂ አርሰናል አሁንም በስታንድ ባይ ሁኔታ ወይም ደግሞ በከፍተኛ መጠባበቅ ላይ እንደሚገኙ ምንጮች እየገለጹ ነው። ይሄ ተጫዋች ማረፊያው የት የሚሆን ይመስላችኋል? በእንደዚህ አይነት ሁኔታ እኔ አትሌቲኮ በዚህ ሲዝን የሚያሳልፍ ከሆነ ለቡድኑ የማይጠቅም ለራሱ የማይጠቅም፣ አትሌቲኮች ደግሞ ለባርሴሎና መሸጥ ካልፈለጉ ለሌሎች ክለቦች ለመሸጥ ደግሞ የተጫዋቹ ፍላጎት በጣም ወሳኝ ነውና ነገሮች ውስብስብ ነው ያሉት። በጣም ጉደኛ ደረጃ ላይ የደረሰው ምንም እንኳን ቢያሰለቸን የዚህ የዝውውር መረጃ መስኮቱ እስከሚጠናቀቅ ድረስ ግን መቻል ግድ ይለናል ማለት ነው። ምክንያቱም እንደዚህ አይነት ትራንስፈር ሳጋዎች በቀላሉ አይለቁም። እዚህ ላይ የምጨምርላችሁ ደግሞ ሁሊያን አልቫሬዝ ዛሬ ታሟል ተብሎ ከቡድኑ ሙሉ ልምምድ ላይ ቀርቷል። በቃ ምን እንደተፈጠረ አይታወቅም። ነገሮች ውስብስብ ብለዋል። በጣም ተንዛዝተዋል። ለማንኛውም በሁሊያን አልቫሬዝ የዛሬ ውሎና መረጃዎች ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ጋይስ። እንዴት ናችሁ? በሰበር ዜና ዩሊያን አልቫሬዝ ከዛሬው የባርሴሎና ልምምድ ውጭ ሆኗል ተብሏል። ጨጓራውን አሞታል ተብሏል። ጨጓራውን የራጠው ጉዳይ ግን ምንድነው? የዝውውሩ አለመሳካት ነው የሚለው እሱ ራሱን ይችላል። ሌላ የሚያጣራ ይሆናል ማለት ነው። ግን አሁን ባለው ወቅት አይታ ቪታሚን ቢ ባርሴሎና ያስፈልገዋል ልጁ፣ ምንም ጥያቄና መልስ የለውም። በዛ መንገድ የምናነሳው ይመስለኛል። ሚኬል አርቴታ ለልጁ ስልክ ጥሪ ቢደውልም ግን ልጁ
ልጁ ሊያነሳለት ወይም ደግሞ የሚኬል አርቴታን ጥሪ ለማንሳት ፈቃደኛ እንዳልሆነ የኤል ቺሪንጊቶም ጋዜጠኛ በዝርዝር ይሄንን ነጥቦች እያነሳ ይገኛል። ለማንኛውም የዚህ ተጫዋች ርዕሰ ጉዳይ ምን መልክ ይኖረዋል በጣም በትልቁ ይጠበቃል በቀጣዮቹ ቀናቶች ላይ ማለት ነው። ልምምድ ግን አልሰራም ተብሏል። ይሄ ማለት አትሌቲኮ ማድሪድ በሳምንቱ መጨረሻ ከሚያደርጋቸው መርሃ ግብሮችም ውጪ ሊሆን የሚችልበት እድል በጣም ከፍተኛ ነው ማለት ነው። ምን ይፈጠራል የሚለውን አብረን እናያለን። በጣም ክራንች ታይም ላይ ነው የሚገኘው ልጁ። ሊያመው ይችላል ሊያመውም ይችላል ግን በቃ ብቻ ስብስብ ውስጥ መሆን እንዳልፈለገ አመላካሽ ጉዳይ ነው። ከዚህ በላይ ምን ያርግ ጋይስ እንዴ? ለማንኛውም መውጫ መንገዱ አንድና አንድ ነው፣ ወደ አርሰናል መሄድ ብቻ ነው በቃ። ምናልባት አርሰናልን ተጠቅሞ ልክ እንዴት ነው በዱባይ አድርጌ ቱርክ ገባለሁ እንደምትለው በቃ ቱርክ ለመሄድ እንደዛ በቃ ትራንዚት ያስፈልገዋል ልጁ። እንደዛ ካልሆነ ከባድ ነው። ለማንኛውም ምን ይፈጠራል አብረን እናያለን። መቻቹ አዲስ የዝውውር ዜናዎች አሉን። ጀማው እስከመጨረሻው በደንብ ኮፒ ሊንክ ይደረግ። ስለ ሁሊያን አልቫሬዝ እና ስለ ኤሚሊያኖ ማርቲኔዝ እንግዲህ አሁን ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት አዲስ መረጃ አውጥቷል። አትሌቲኮዎች ሁሊያን አልቫሬዝ ወደ ባርሴሎና ምንም አይነት የመሄድ ቻንስ የለውም 0% ቻንስ አለው ሲሉ በቃ ሙሉ መንገዱን ዘግቷል ማለት ነው። አትሌቲኮች በዚህ ዝውውር ላይ ጨምረው ሚዲያዎች ባርሴሎናና የተጫዋቹ ሳይዶች አጠቃላይ ተጫዋቹ በዚህ ነገር እንደተጎዳ አድርገው እየተናገሩ ይገኛሉ። ነገር ግን በዚህ ጉዳይ ሙሉ ሙሉ የተጎዳ ነው እኛ አትሌቲኮች እንደ ቲም ነው። አሁን ስለ ገንዘብ ጉዳይ አይደለም ነገሩ የክብር ጉዳይ ሆኗል። ወደ ባርሴሎና በተአምር አንሸጥም ብለው ይሄን ነገሩን ዘግተውታል ማለት ነው። ነገሩ ይከሯል የሚሆን ነገር አይመስልም። እና አትሌቲኮ ይሄን ተጫዋች ምናልባት ከስፔን ውጭ ላሉ ክለቦች የመሸጥ ቻንሱ ከፍተኛ ነው። ሌላው ደግሞ የኤሚሊያኖ ማርቲኔዝ ወኪሎች ኤሚሊያኖ ማርቲኔዝ ለቼልሲ ያቀርበውታል። ቼልሲ እንግዲህ በበረኛ እየተሰቃየ እንደሆነ እናውቃለን። ሳንቼዝ እነሱ ላይ የሚጫወት ይመስል በጣም ሁሌ ያስበላቸው ነውና የሚታመኑበት በረኛ አለ። ኤሚሊያኖ ማርቲኔዝ በኩል ወደ ቼልሲ ለመሄድ ክፍት ነው። ያለ አውሮፓ ዋንጫም ያለ አውሮፓ ቻምፒየንስ ሊግም ያለ ዩሮፓ ሊግ ያለ የአውሮፓ መድረክ ለቼልሲ ለመጫወት ፈቃደኛ እንደሆነ ተገልጿል። የዝውውር የሚያልከው ቼልሲ ለአንድ ዓመት ወይ ለሁለት ዓመት ሲሆን አሪፍ በረኛ በቃ ዲሴንት የሆነ በረኛ የሚያገኝ ይሆናል ማለት ነው። ምንድነው የምታጓጓን? ወይ ሺበል ወይ እምቢበል። ምክንያቱም ስለ ጁሊያን አልቫሬዝ በየቀኑ በጣም ወሳኝና የሚያጓጉ ዜናዎችን ነው እየሰማን የምንገኘው። አሁን ደግሞ ፋብሪዚዮ ሮማኖ ይዞት በወጣው ዘገባ አርሰናል አትሌቲኮ ማድሪድ የጠየቀውን 150 ሚሊዮን ዩሮ ለመክፈል ፍቃደኛ ነው። ነገር ግን ጁሊያን አልቫሬዝ ለአርሰናል በሩን እስካልከፈተና አረንጓዴ መብራቱን እስካልሰጠ ድረስ በፍጹም ይፋዊ ጥያቄ አያቀርብም ሲል ፋብሪዚዮ ሮማኖ ዘግቧል ማለት ነው። አርሰናል ከአትሌቲኮ ማድሪድ ጋር መስማማት ምንም ችግር እንደማይኖርበት ሙሉ በሙሉ እርግጠኛ ናቸው። ነገር ግን አልቫሬዝ እስካሁን ድረስ ለአርሰናል በሩን አልከፈተም። የጁሊያን አልቫሬዝ ብቸኛ ፍላጎት ባርሴሎና እንደሆነ ይታወቃል። ታዲያ አርሰናልን በአሁኑ ሰዓት እንግዲህ የጁሊያን አልቫሬዝን ፍቃደኝነት ነው እየጠበቀ የሚገኘው። በተለይ አርሰናል እንደ ጋብሪኤል ማርቲኔሊ ያሉ ተጫዋቾችን የሚሸጥ ከሆነ በቂ በጀት ለጁሊያን አልቫሬዝ የሚኖረው ሲሆን የአርሰናል ደጋፊዎች ግን በሁለት ተከፍለዋል። ግማሾቹ እኛን የማይፈልግ ተጫዋች ለምን እናመጣለን በሚል ሲሆን፣ ሌሎች ደግሞ ሁሉም ተጫዋቾች የሚፈልጉት ክለብ አለ። ይህ የተለመደ ነገር ነው። ጁሊያን አልቫሬዝን ማምጣት ለአርሰናል እጅግ በጣም ወሳኝ ዝውውር ይሆናል እያሉ ይገኛሉ። እናንተን ሀሳብ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ምንም እንኳን በትራንስፈር ዊንዶ እንዲህ ያለ እጅግ በጣም የተወሳሰበ ድራማ እቼ ባዳ መጨረሻው ምን ይመስላችኋል ማለት ነው? ምክንያቱም አትሌቲኮ ማድሪድ ይሄ ጉዳዩ ከብር ጋር የተያያዘ አይደለም፣ ይህ ጉዳይ ከክብር ጋር የተያያዘ ነው በሚል ጭራሽ ከባርሴሎና ጋር ያላቸው እጅግ በጣም በሚዲያው እየተባጠሱ ነው። መቼም በዚህ ሁኔታ ይሄ ልጅ እንግዲህ ወደ ባርሴሎና ሄደ ማለት አትሌቲኮ ማድሪድ ተዘረሩ ማለት ነው። በጣም መጥፎ የሆነ ሽንፈት ደጋፊው ራሱ በጣም ነው የሚያዝንባቸው ብዬ አስባለሁ፣ በአትሌቲኮ ማድሪድ አመራሮች ማለት ነው። ስለዚህ መቼም በቃ አንድ ብቸኛ ወደ ባርሴሎና ይሄዳል ብዬ የማስበው 500 ሚሊዮን ዩሮን ባርሴሎና ከፍሎ አስገድዶ ይህንን ተጫዋች ከወሰደው ብቻ ነው። ባርሴሎና ደግሞ ፈጽሞ ማለት ነው 500 ልጁም አይገባውም አክቹዋሊ፣ ግን ቢገባውም ደግሞ አቅምም የላቸውም። ስለዚህ ይህ ልጅ መጨረሻው የት ነው? አሁን ላይ እንግዲህ የተለያዩ ጋዜጦች እየዘገቡ እንዳለ ከሆነ የአርሰናልን ጥያቄ አክሰፕት እያደረገ ነው ወይንም እየተቀበለ ነው የሚባል ነገር አለ። አክቹዋሊ አሳማኝ ነገር አይመስለኝም። ክለቤ አርሰናል ደግሞ ፈልጎኝ ፈቅዶ እመጣለሁ እስካላለ ድረስ እኔም እዚህ ጉዳይ ውስጥ አልገባም ብሏል። በጣም ጽድት ያለ አቋም ነው ባይዘው አርሰናልን እያራመደ የሚገኘው። ምክንያቱም ካገኘው እጅግ በጣም ስለሚጠቅመው ይህንን ልጅ ማምጣታችን ትልቅ አድቫንቴጅ ይሰጠናል። ገብቶሃል አይደል? ልጁ አኮረፈ አላኮረፈ እኛ የሚመለከተን ነገር አይደለም። ግን መጥቶ ሬዲ ነኝ በቃ መስጠት ያለብኝን ነገር እሰጣለሁ ብሎ ውል እስከፈረመ ድረስ ግዴታውን እዚህ መጥቶ እናጫውተዋለን ማለት ነው። አሊያ ደግሞ አይ እኔ ፍላጎት የለኝም በአቋሜ ጻናለሁ ካለ አርሰናል እዚህ ነገር ውስጥ አልገባም እኔ እሽታውን እፈልጋለሁ ማለቱ በጣም እኔ አስደስቶኛል። ባይዞ ክለቤ ማለት ነው። ዞሮ የዚህ ልጅ መጨረሻ እንግዲህ የት ይሄዳል የሚለው ነገር በጣም ውስብስብ ይመስለኛል።
ይሄ ልጅ ቢወጣ ማለት ነው ሪያል ማድሪዶች እኮ መጀመሪያ 150 አቅርበው ነበረ፣ ግን በቃ አውቀዋል የአትሌቲኮ ማድሪድን አቋምና ለሁለቱ ለሪያል ማድሪድና ለባርሴሎና ያላቸውን ከፍተኛ የሆነ ጥላቻ ስለተገነዘቡ ወደዛ እንዲሄዱ እየፈቀዱ አይደለም ነው። ይሄ ድራማ መቋጫው ምን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቱን መጫን እንዳይረሳ። ይመቻችሁ። ሁሊያን አልቫሬዝ ወደ አርሰናል ጋይስ ድምጽ ተሰምቷል። ፍሪ ሁሊያን አልቫሬዝ ያልኳት ቪዲዮ አመርቂ ውጤት እያሳየች ነው። ፋብሪዚዮ ሮማኖ እንደምትመለከቱት ብሬኪንግ ኒውስ ብሎ እንዳወጣው ከሆነ የአትሌቲኮ ማድሪድ ዳይሬክተር ለንደን ተገኝቶ ጋይስ ሁሊያን አልቫሬዝን ዝውውር በተመለከተ ከአርሰናል ጋር ተነጋግሯል እየተባለ ነው። ክለባችን አርሰናል ለሁሊያን አልቫሬዝ የሚያስፈልጉትን ነገሮች በአጠቃላይ አትሌቲኮ ማድሪድም እንደሚፈልግ ጠይቋል። ይህን ዝውውር ነቃ ደንገጥ ብለን እንመልከተው ጋይስ። ጁሊያን አልቫሬዝ የአርሰናል 8ኛው ውዱ ተከፋይ እንደሚሆን ታውቋል ማለት ነው። ሳምንታዊ ደሞዝም 205,000 ዩሮ ነው ማለት ነው። ቁጥር 1 ላይ እንግዲህ ቡካዮ ሳካ በ300,000፣ ሁለተኛ ካይ ሃቨርትዝ በ280,000፣ ሶስተኛ ጋብሪኤል ጂሰስ በ265,000፣ አራተኛ ዊሊያም ሳሊባ በ250፣ አምስተኛ ብሩኖ ጉማሬዝ በ250 ናቸው ማለት ነው። እንግዲህ ያለ ቦታው ማለት ነው ጋብሪኤል ጂሰስ 265,000 የማይገባው ነው ማለት ነው። ካላፊዮሪ ደግሞ በጣም ዝቅ ብሎኛል 130,000 ዩሮ ነው ማለት ነው የሚከፈለው። እንዴት አገኛችሁት? ሁሉንም አርሰናል ደጋፊ እንደርሰና አካውንት ፎሎ ሼር ኮፒ ሊንክ ማድረግ እንደረሳ ይመጣ አማራጭ ስላጣ ወደ አርሰናል መምጣቱ ቢያናድደኝም ነገር ግን አርሰናል እንደ ተቋም ሊያሳካቸው የሚፈልጉ ነገሮችን ለማሳካት የሚሆን አቅም ያለው ተጫዋች በመሆኑ በአንድ በኩል ደስተኛ ነኝ። ሀሳባችሁን ስጡበት እስኪ ስለ ጁሊያን አልቫሬዝ። ዛሬ ክሊር የተደረገ ይመስለኛል ስለ ጁሊያን አልቫሬዝ ወደ ባርሴሎና የሚለው ዜና ማለት ነው። ከሰዓታት በፊት ዋላ ፖርታ አትሌቲኮ ማድሪድ መሸጥ እስከፈለገ ድረስ እኛ ጁሊያን አልቫሬዝን እንፈልገዋለን የሚል ጠቅለል ያለ ሐሳብ ያለው መግለጫ ሰጥቶ ነበር። ወዲያው ከሰዓታት በኋላ አትሌቲኮ ማድሪድ ስቴትመንት አውጥተው ነበረ። ዜሮ ቻንስ ነው ያሉት። አትሌቲኮ ማድሪድ በፍጹም ጁሊያን አልቫሬዝን ለባርሴሎና አልሸጠውም ብሎ እንግዲህ መግለጫ አውጥቷል። ይሄንንም ደግሞ የሚያሳዩ በሚገርም ሁኔታ ስለ ገንዘብ አይደለም ስለ ክብር ነው ያሉት ነው። ይሄንን በተናገሩበት እንግዲህ እንደገና መልሰው ይህን ተጫዋች ለባርሴሎና ይሸጡታል ብዬ በፍጹም አልጠበቅም። በር ላይ ያለው ብቸኛው እንግዲህ ክለብ አርሰናል ነው። አርሰናል ከጁሊያን አልቫሬዝ ግሪን ላይት እየጠበቀ ነው። አትሌቲኮ ማድሪድ የሚፈልገውን ክፍያ ለመፈጸም ዝግጁ ነው፣ እስከ 150 ሚሊዮን ዩሮ ድረስ ማለት ነው። እንደልሶ ደግሞ ለጁሊያን አልቫሬዝ ከ20 ሚሊዮን ዩሮ ድረስ አመታዊ ደሞዙም ለመክፈል እሱም ፈቃደኛ ነው። ነገር ግን አንድ ነገር ብቻ ነው የሚፈልገው ከጁሊያን አልቫሬዝ ፈቃደኝነት። ያን ደግሞ ከጊዜ ወደ ጊዜ እየታየ ነው እየተባለ በአንዳንድ የዜና ምንጮች እየተነገረ ነው። ቀናት ብቻ ነው የቀሩት። ጁሊያን አልቫሬዝ ወደ አርሰናል ምናልባትም ሊመጣ የሚችልበት እድል እጅግ በጣም እየሰፋ ነው። ሀሳባችሁን ስጡበት እስኪ ስለ ጁሊያን አልቫሬዝ ወደ አርሰናል። ይመቻችሁ።